ሰላም የአዲስ ፕሮፐርቲስ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ ደግሞ በሰሚት 72 ተገኝተን በ72 ካሬ ላይ ያረፈ ባለ 4 መኝታ ቤት ቴራስ ያካተተ የመኖሪያ ቤት በሽያጭ የቀረበ ይዘንላችሁ መጥተናል። ዛሬ የምናየው እሱን ነው። ተከታተሉ። የምንጀምረው ከሳሎን ይሆናል። ሳሎኑ ቀጥታ እንደገባችሁ የምታገኙት ሲሆን በመጀመሪያ የምታገኙት ይሄ የመጀመሪያው ሳሎን ሲሆን ሳሎኑ ላይ የምናገኛቸው የመጀመሪያው የራሱ የሆነ ሽንት ቤት የተገጠመለት ሲሆን እንዳስፈላጊነቱ ደግሞ ኪችን የተዘጋጀለት። ይሄንን ከፈለጋችሁ እናንተ ትራንስፎርም ማድረግ የምትችሉት አማራጭ ያለው ሲሆን ሰፋ ያለ ለኦፕን ኪችንነትም እንዲሁም ለኪችን አቀማመጥ የተስተካከለ ቦታ የተሰራለት ነው። ይሄ የመጀመሪያው ሳሎን ላይ የምናገኘው ቦታ ነው። በመጀመሪያው ደረጃ ላይ የምናገኘው ደግሞ ሳሎኑ ሲሆን ሰፋ ያለ ኪችን ያለው እንዲሁም ሰፋ ያለ የሶፋ አቀማመጥ እንዲሁም ሰፋ ያለ የሳሎን አቀማመጥ ያለው ይዘት የምታገኙበት ይሄ የመጀመሪያው ወለል ላይ የምናገኘው የቤተሰብ ክፍል ነው። እንደምትመለከቱት ሰፋ ያለ አሰራር ነው። እንዲሁም ብርሃን በደንብ ነው የሚያስገባው። እንደፈለጋችሁ ልትጠቀሙበት የምትችሉት አይነት የሳሎን አቀማመጥ ያለው የመጀመሪያው ወለል ላይ የምናገኘው ሳሎን ነው። በተጨማሪም ይሄ ሳሎን ኦፕን ኪችን ያለው ሲሆን ለፈለጋችሁት አገልግሎት ልትጠቀሙት የምትችሉት አይነት የሚውል ጽድት ያልከው የተሰራ ኪችን ነው። እዚህ ወለል ላይ ከምናገኛቸው ክፍሎች ውስጥ ደግሞ አንዱ የራሱ የሆነ ኪችን እንደተገጠመለት ነግራችኋለሁ። ይሄ መጀመሪያው ወለል ላይ የምናገኘው ኪችን ነው። ኪችኑ የራሱ የሆነ ኪችን ካቢኔት የተገጠመለት ሲሆን ለአሰራሩ በጣም ቆንጆ ነው የተሰራው። ኪችን ካቢኔቱ ሰፋ ያለ ነው። ለምትፈልጉት አይነት ብዙ ዕቃ ቢኖራችሁ ማስቀመጥ የምትችሉበት አይነት ኪችን ካቢኔት የተገጠመለት ነው። ከላይም ከታችም ቆንጆ ተደርጎ የተሰራ ነው። እንዲሁም የራሱ የሆነ ሲንክ የተገጠመለት ነው። ይሄ የመጀመሪያው የምናገኘው ኪችን ነው። በመቀጠል የምንሄደው ወደ ሁለተኛው ወለል ይሆናል። ሁለተኛው ወለል ላይ የምናገኘው መኝታ ቤቶችን እንዲሁም ሽንት ቤት ይሆናል። ማሳያችሁ ይሆናል። ተከታተሉ። ሁለተኛው ደረጃ ላይ የምናገኘው ደግሞ መኝታ ቤቶችን ይሆናል። አሁን ማሳያችሁ ይሄ ቆንጆ ሆኖ የተሰራ ሰፋ ያለ አቀማመጥ ያለው ማስተር ቤድሩም ነው። እንደገባችሁ የምታገኙ ሰፋ ያለ ኮምፓርትመንት ያለው የራሱ የሆነ ቁምሳጥን የተገጠመለት ነው። ቁምሳጥኖቹ ሰፊ ቃላላችሁ ብዙ ዕቃ ማስቀመጥ የሚችሉ አይነት ናቸው። ሰፋ ያለ ኮምፓርትመንት የተሰራለት እንዲሁም በቆንጆ ጥራት ባለው ዕቃ የተቀመጡ ናቸው። ማስተር ቤድሩሙ ሰፋ ያለ አቀማመጥ ነው ያለው። ወደ ፈለጋችሁት አይነት አቅጣጫ ማድረግ የምትችሉት እንዲሁም በቂ የሆነ የፀሐይ ብርሃን ማስገባት እንዲችል ተደርጎ የተሰራ መስታወት የተገጠመለት ነው። ከማስተር ቤድሩሙ ጋር አብሮ የተካተተው ሽንት ቤት ደግሞ ሽንት ቤት ሻወር እንዲሁም እጅ መታጠቢያ የተገጠመለት ሰፋ ተደርጎ የተሰራ እንዲሁም በቆንጆ እቃዎች የተመረተ ነው። እንደምትመለከቱት ሻወሩ ነው ውሃ ያለው የተገጠመለት ነው። ሰፋ ያለ የሽንት ቤት አቀማመጥ ያለው ከማስተር ቤድሩሙ ጋር የምታገኙት ሽንት ቤት የመጀመሪያው ይሄ ነው። በመቀጠል ደግሞ እዚህ ፍሎር ላይ ካሉት መኝታ ቤቶች ውስጥ ሁለተኛው ነው እና ይሆናል። ይሄ ሁለተኛው መኝታ ቤት ነው። ሰፋ ያለ አቀማመጥ ያለው እንዲሁም በቂ ብርሃን ያለው እንደምታዩት ሰፋ ያለ አቀማመጥ እንዲሁም በቂ ነፋሻማ የሆነ አየር የምትቀበሉበት ሰፋ ተደርጎ የተሰራ መስኮት የተገጠመለት ነው። ይሄ ሁለተኛው መኝታ ቤት ነው። እዚህ ፍሎር ላይ ከምናገኛቸው ከሁለቱ መኝታ ቤቶች በተጨማሪ ደግሞ ይሄ ሶስተኛው መኝታ ቤት ነው። ይሄ በቂ የሚባል አይነት የመኝታ ቤት አቀማመጥ የያዘ ሰፋ ያለ አይነት መኝታ ቤት ነው። ይሄ እዚህ ፍሎር ላይ ከምናገኛቸው ሶስት ክፍሎች ሶስተኛው መኝታ ቤት ነው። ከዚህ በተጨማሪ እዚህ ፍሎር ላይ የምናገኘው ተጨማሪ ነገር የራሳቸው የሆነ ሽንት ቤት ተገጥሞላቸዋል። ሻወር፣ ሽንት ቤት፣ እጅ መታጠቢያ የተገጠመለት ሽንት ቤት እዚህ ፍሎር ላይ እናገኛለን። ሶስተኛ ደረጃ ላይ ደግሞ የምናገኘው ቴራሱ ይሆናል። ቴራሱ የራሱ የሆኑ ክፍሎች ያሉት ይሆናል። እንመለከት። G+3 መኖሪያ ቤት ውስጥ የምናገኘው ይሄ አሁን የምንገኘው ሶስተኛ ፎቅ ወይንም ቴራሱ ላይ ይሆናል። ቴራሱ የራሱ የሆነ ክፍሎች ያሉት ሲሆን እንዲሁም ሁለት ክፍሎችን ከአንድ ሽንት ቤት ጋር ያጣመረ ነው። መጀመሪያ የምናየው ሽንት ቤት ይሆናል። ይሄ የጋራ ሽንት ቤት ነው። ሽንት ቤቱ የተገጠመለት ሲሆን ለሰራተኛ ማረፊያ ልትጠቀሙት የምትችሉት ሲሆን ራሱ ሁለት ክፍሎች አሉት እንደነገርኳችሁ። ይሄኛው ከፈለጋችሁ እንደማራጭ እንደ ሰራተኛ መኝታ ቤት ካልሆነ ዲኮር መጠቀም የምትችሉት ክፍል ነው። ለማሳያችሁ ከራሱ ሰፋ ያለ የሆነውን ክፍል ይሆናል። ይሄኛው ይሄ ቴራስ ላይ ከምናገኛቸው ክፍሎች ውስጥ አንዱ ሲሆን እንዲሁም ሰፋ ያለው ክፍል ነው። እንደፈለጋችሁ ለፈለጋችሁ አገልግሎት መዋል የምትችሉት አይነት ሰፋ ተደርጎ የተሰራ ክፍል ነው። እንደምትመለከቱት ክፍተት ተሰርቶ ለሽንት ቤት ማስናፈሻ እና እንዲሁም የቧንቧዎቹ ከላይ ክፍተት እንዲኖሩ ተደርጎ የተሰራ ሲሆን እንደምትመለከቱት ከላይም ስርም ቧንቧዎቹ ክፍተት ላይ የተገጠሙ ናቸው። ታዲያ ይሄንን የመሰለ 72 ካሬ ላይ ያረፈ G+3 ቤት ለሽያጭ የቀረበ ሰሚት 72 አካባቢ
በ18 ሚሊዮን ብር ድርድር ያለው ታገኛላችሁ። ታዲያ እናንተም የአዲስ ፕሮፐርቲስ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ላይ የት ቀጣይ መተን እንድንላይላችሁ የምትፈልጉትን ሰፈር ጻፉልን።